ሰላም የቲክቶክ ነዋሪዎች እኔ ነኝ ዶክተር ትልቅሰው ሰብስክራይብ and follow more እየመታነው አይዞህ ጓደኛዬ ተራልቻልኩም ጓደኛዬን እንደዚህ ሲሰቃይ ማየት አልችልም ሌሊቱን ሙሉ ሲያቃስተን ያደረው እኮ አይዞህ መድኃኒት እየወሰደ ነው በቅርቡ ይድናል ዶክተር ይሄ ስቃይ ከልክ ያለፈ ነው እኔ ጓደኛዬ ሲሰቃይ ቁጭ ብዬ ማየት አልችልም የሆነ ነገር ማድረግ አለብኝ ቆይና አንተ ከኛ የተሻለ መፍትሄ አለ እንዴ አዎ ዶክተር ጓደኛችን በቁሙ ከሚሰቃይጻ ጨክነን እንብላውና እናሳርፈው ማትከፍሉ ከሆነ አሁኑኑ ወረዱ ከታክሲ ላይ እንዴ እከፍላለሁ አልኩኮ የኔንም የደበበንም የአንድ ከግማሽ እከፍላለሁ ምን አንድ ከግማሽ ነው ሁለት እኮ ናችሁ መንገድ ላይ ስለምበላው ሙሉ ሂሳብ አያዋጣኝም የሱን ግማሽ ብቻ ነው የምከፍለው አትፍሩ ሂሳብ ተከፍሏል ግቡ ሂሳባችሁን ክፈሉ ጌታዬ አሱ ነው የሚጋብዘን ልጋብዛችሁ ብሎ ነው ያስገባን እንዴ አረባክ እኔ ግቡ ነው ያልኩት እንጂ ብሉ መቻልኩኝ እኔ የራሴንና የደበበን ብቻ ነው የምከፍለው እሺ ጌታዬ ለጓደኛ ምን አይነት የጸጉር አቆራረጥ ትፈልጋለህ ጸጉሩን ታው ጆሮዎቹን በደንብ አስተካክላቸው ስበላው እንዳይረብሹኝ ቅርታ ጌታዬ መታወቂያ የጠፍቶብኝ አዲስ ለማውጣት ነበር የጠፋውን መታወቂያ ፎቶ ኮፒ አምጣ መታወቂያው ስለጠፋ አይደል እንደዚህ የመጣሁት እንዴት ነው ኮፒ ማድረገው ፎቶ ኮፒ ከሌለ መታወቂያው መጀመሪያም እንደነበረ በምን እናቃለን ሂድ የጠፋብን መታወቂያ ፈልገህ አግኝ ከዛ ፎቶ ኮፒ አድርገና እንዴ ያሞታል እንዴ እናቶትንና ምንድነው የሚቀባጥሩት ጥር እውር ነው ይባላል እርሱ እንዴት ያዩታል አሁን አይኑ ተፈውሷል መኪና ህንጻ ቤት ህንጻ ልብስህንና ማንነትን ማየት ይችላል ማሚ ዛሬ ማምሸት ይችላል 30 እኮ አልፎሻል መመለስ ራሱ አይጠበቅብሽም ፈጸምከው ቀለል ያለው ወንጀል መሰረት አርሰናል ዋንጫ እስኪበላ ድረስ በእስር እንድትቆይ ተወስኖብሃል ምን ነው ክቡር ዳኛ ከዚህስ የሞት ፍርድ ይሻል ነበር ቤቢ ለምንድን ነው የምታለቅሰው የአርሰናል ደጋፊ እንደሆን እያስገደዱኝ ነው እኔ እዚህ የመጣሁት ለማሸነፍ እንጂ ሁለተኛ ለመውጣት አይደለም የውድድር አመቱ ሳይጀምርና ወተት ሳይወደድ ቶሎ እንግዛ ጠንቋዩ አትቃጠል ቀጣይ አመት አርሰናል የፕሪሚየር ሊግ ዋንጫ እንዲያነሳ አረጋለሁ ባለፈው አመትም እንደዚህ ብለሽን ነበር ጠንቋዩ አትቃጠል ዛሬ የጅነግ ፓርት ማለትም የጅቦች ነፃ አውጪ ግንባር 6ኛ ዓመታዊ ስብሰባውን አካሂዶ እነዚህን ውሳኔዎች አሳልፏል 1 እንደሚታወቀው ኢትዮጵያ በአህዮች ብዛት ከዓለም አንደኛ ናት ስለዚህም የአህዮችን ብዛት ለመቀነስ አንድ ጅብ በአማካይ 221 በላት ወስኗል 2 የጅቦች ብዛት ከአህዮች ጋር ሲነጻጸር እጅግ አናሳ በመሆኑ አንድ አባወራ 2 ጅቦችን እንደወለድ ተወስኗል 3 የአህዮችን ብዛት በአፋጣኝ ለመቆጣጠር ለ6 ወራት ኮማንድ ፖስት እንድጸድቅ ተወስኗል 4 ሰራዊታችን በተጠንቀቅ እንድቆምና በጠላት ግዛት ውስጥ በመግባት ጠላት ላይ ከፍተኛ ኪሳራ እንዲያደርስ ተወስኗል 5 እነዚህን ውሳኔዎች ያልወሰደ እንዲሁም የተቃወመ ለ2 አመት የአያ ስጋ ፍትለፍት እንድታሰር ተወስኗል እንኳን ደስ አላችሁ የአዳነችን ቤት ለማፍረስ እየሄድን ነው አዎ የአዲስ አበባ ህዝብ እንደተቃጠለማ አይቀርም አሁን ደግሞ የሷ ተራ ነው ምክንያቱም ሰው ራሱ ላይ ካልደረሰ ስለማይሰማው አዳነችም የጎዳና ኑሮን መቅመስ አለባት ጋይስ ፎሎው እና ላይክ እንዳይረሳ በመቀጠለው የብሬንና የአብይ ቤት ስለሚናፈርስ አዎ ገና ብዙ ስለሚናፈራርስ ኮፕሊንክና ሼር ማድረግ እንዳትረሱ እባክዎን ቤቴን አታፍርሱት ይሄ በጣም አስደሳች ነው የአዳነች በት አንነካም ነበር ግን እሷ ሁሉም በእግሯ ነው የምትመጣው በዛ አጋጣሚ ወደ ቀበለ ስትመጡ እግራችሁን ብቻ ይዛችሁ እንዳትመጡ የአብይን ቤት ትተናል ምክንያቱም እሱ እንደ ግሪን ለጋሲ ግራን ሃውስ ብሎ ባንድ ቀን ነው የሚገነባው አዎ ትርፉ ድካም ነው ይብላኝ ለኢትዮጵያ ህዝብ ነገዳና አልወጣሁም ወዳጀ ትራምፕ ነኝ ብሎኝ ምን የመሰለ ቤት ሰጥቶኛል ተመስገን ገታዬ ከዛ ችግራማ ሀገር ስላወጣኝ ሰላም በትራፊክ መጨናነቅና በኢትዮጵያ ኢኮኖሚ መካከል ያለው ልዩነት ምንድነው ምንም ሁለቱም ንቅንቅ የለም ማንንም ወደፊት አይሄድም ዩኔስኮ የኢትዮጵያን እድገት የማይታይ የማይዳሰስ ቅርስ ብሎ መዝግቦታል አሉ እኔ ከሞትኩ ሌላ ታገቢያለሽ እንዴ ኧረ እኔ አላገባም ከእህቴ ጋር ነው የምኖረው አንተስ ታገባለህ ኧረ እኔም አላገባም ከእህትሽ ጋር ነው የምኖረው ኢትዮጵያ ውስጥ ባለስልጣን ለመሆን ምን ያስፈልጋል ባዶ ጭንቅላት ካለ በቂ ነው ሆስፒታል ነው አዎ አጉላላቸው የሚባል ታካሚ ያላችሁ እባክዎ መስመር ላይ ቆዩ አይችልም መለስ ታካሚ አጉላላቸው ትናንት ምሽት አጥር ዘሎ አመለጠጥ ማን ልበል እኔ ነኝ አጉላላቸው መውጣቴን ለማረጋገጥ ነው የደወልኩት
ለአንድ ኪሎ ስጋ 3000 ብር ማነኝ ብለህ ነው የምታስበው? ወይ ቅቅል ወይ ጥብስ ሳላደርግህ ዋጋ ቀንስ። ሚስቴ ዛሬ ከተጋባን 10ኛ ዓመታችን ነው። በግ ለምን አታርድም አለችኝ። እኔ ባጠፋሁት ለምን በጉ ይቀጣል ብያ ተወጣሁ። የታባቷ ወይ ጉድ! ጅብ በቀን መውጣት ጀመረ እንዴ? ኑሮ ከበደ። በማታ ብቻ ተፍተፍ ማለት አያዋጣም ብዬ ቀንም መውጣት ጀምሬያለሁ። አፖል ስንት ነው? 500 ብር። አረ ሰዎች አፖል 500 ብር? ወደ ጫካ እመለሳለሁ። ዛሬ በአዲስ አበባ መኖር ከባድ ስለሆነ የመምህርነት ስራ ለማግኘት እየሞከርኩ ነው። በቲክቶክ ብቻውን ማሳካት አይቻልም። አጉላላቸው እየተጠራህ ነው። እንግዲህ አቶ አጉላል የለው እዚህ ወረቀት ላይ እንደማየው ከሆነ ያለውት ልምድ ቲክቶክ ላይ ማውራት ብቻ ነው። አይደለም። እዚህ አዲስ አበባ ከመምጣቴ በፊት ጥሩ አስተማሪ ነበርኩ። እሺ እቀጥርሃለሁ፣ ግን ተማሪዎቻችን አስቸጋሪ ናቸው። እግዚአብሔር ይርዳ። ከዛሬ ጀምሮ እኔ መምህር ቲክቶከር ነኝ። እሺ አቶ ጅብ እችን በግ እንብላት ወይስ አንብላት? እኔ ችግር የለብኝም። እንብላት ካልክም እንብላት፣ አንብላት ካልክም እንብላት። ማዘር በህይወታችን ባይገጥመን ብለው የሚመኙልን ነገር ካለ? ልጄ ተቅማጥ ይዞሽ ፈስሽ ከመምጣት ፈጣሪ ይጠብቅሽ። ውዴ ስልክሽን ስከፍተው ያ በሬሽ አሁንም አለ እንደሚል ሜሴጅ አየውና። መቼ ውዴ? ሚስቴ ሳትነግሪኝ በሬ መነገድ ጀመርሽ እንዴ? ሄሎ ፖሊስ፣ አባዬና ማያ አንድ ላይ ሻወር ገቡ። ምንድነው ስላቸው እንዳይቆጥር ነው አሉ። ነርሱ አይታለች? እዚህ ነኝ ማሬ። ምንድነው ችግሩ? አክስቴ አባቴ አስቀያሚ ነው አለችኝ። እኔም እንደሱ ትልቅ ጭንቅላት አለኝ እንዴ? ለምንድን ነው ሳህኖቹን የምታጥበው? እናቴ ጎረቤት ሄዳ ሰው እያማች ነው። ለእኔ ጊዜም የላትም በፈጣሪ። ሄሎ ፖሊስ፣ አረ ወተት ካየው ስንት ቀኔ። ከኔ ቀድሞ መስከረም እኮ ሊጠባ ነው፣ ድረሱልኝ። የእናት ዋጋዋ ምን ያህል ነው? የእናት ዋጋ በገንዘብ አይለካም። እናት የፍቅር ምንጭጻ፣ የቤተሰብ ብርሃን ናት። ምን እየሰራሽ ነው ቆንጆ? እናቴ በብስጭት አባይን አባረረችው። እኔም ከመባረሬ በፊት ልብስ ልጠብላት። የፍየል በየመታየትን ባለበጣ ዋጋው ይዝብኝራ። ወንድሜ አንተ በሰርፕነህና ዋጋ ታነሳለህ። የፍየል በስጳ ይራመዳል አባት። በራሳችን ገንዘብ ነው ግድቡ የተገነባው አይደለም፣ በራሳችን። ይሄ የኢትዮጵያ ሕዝብ ከሌለው አቅሙ አዋጥቶ የሰራው የሚኮራበት ስራ ነው። ስለዚህ ቆይ ተረጋጉ፣ እኔ ላስታርቃችሁ። በቃ አልሲሲ ላስታርቃችሁ። አልሲሲ ከአባይ በሚመጣ ውሃ በመስኖ ጫት ያልማልን፣ ኢትዮጵያ ደግሞ ለዘላለም ትኑር። ወይኔ ተበላው። እኔን እንድታገባ ማን ጠቆመ? እኔ ምን አውቃለሁ፣ ጠላቴ ብዙ ነው። እዚህ አካባቢ ዶክተር አለ? ልጁ እየሞተ ነው። እኔ የሁለተኛ ዓመት የሜዲካል ተማሪ ነኝ። ምን ማድረግ እንዳለብን ታውቃለህ? ሚቶኮንድሪያ is the powerhouse of the cell። ኦንላይን ተፈትኜ ጉድ ሆንኩ። 90 ጥያቄ ከኮረጅኩ በኋላ መብራት ጠፋ። መልሱ ምንም አላስታውስም። 5ኛ ፎቅ ላይ ነበርኩ። ዝለል ነው ያለኝ። ስለ መብራት ኃይል ምን ትላለህ? እኔ በመብራት ኃይል ተስፋ የቆረጥኩት መብራት ኃይል ግቢ ውስጥ ሶላር እና ጀነሬተር ሳይ ጊዜ ነው። ሰላም፣ መታወቂያ ለማውጣት ፈልጌ ነበር። ይቻላል፣ ግን መታወቂያ ይዛል? መታወቂያ ለማውጣት መታወቂያ ያስፈልጋል። እናት ድሃ መሆኗን ታውቃለህ? እናት ምንም ያክል ድሃ ብትሆን እኔ ጦሜን አላድርም። ረጅም እድሜ ለእናቴ። የቡግር ማጥፊያው ምንድን ነው? ቡግር እያስቸገረኝ ነው። ታዲያ ምን ችግር አለ? ሙዝም እኮ የሚጣፍጠው ጠቃጠቆ ያለው ነው። ኢትዮጵያ በመወለድሽ ምን ተሰማሽ? በጣም አዝኛለሁ። ሸወዱኝ። አሜሪካ መወለድ መስሎኝ ነበር። አሁን ወይ አሜሪካ ውሰዱኝ ወይ እናቴ ወድ መልሱኝ። የመጀመሪያ ሳምንትሽን እንዴት ነው? ያስጠላል። እናቴ ቀኑን ሙሉ ቲክቶክ ላይ ነው የምትውለው እኔን ከማጥባት ይልቅ። ዘሮ አበራሽ፣ ይሄ መርዝ እኮ ነው። ስኳርና ዱቄት እኮ ነው። አንተ ሰውዬ ኬኩን ነው እንዴ መርዝ የምትለዋ? ታዲያ ምንም ስጋ የለውም እኮ። ይሄ እኮ ለኛ መርዝ ነው። አይ እንግዲህ እንግዶቹን አትረብሽማ። ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነውና ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበውም? እሱም ችግራችንን ተረድቶናል መሰለኝ። ከቅድም ጀምሮ ቁልጭ እያለ ሲያየኝ ነበርፈ። አንተ ሆዳማ አረመኔ እንግዶቼ ልትበላ ነው። አርፈ ቁጭ ብለህ ጠብቅ። አንድ ፍየል ስንት ነው? 20,000 ብር። 20,000 ብር በጣም ውድ ነው። 4,000 ብር ሽጥልኝ እስቲ። ትቀልዳለህ እንዴ? በ4,000 ብር የፍየሏን ቆዳ ገዝተህ ልበሰው። አሁን ሳልቦጭቅህ ካጠገቤ ዞር በል። ኧረ በጣም እርቦኛል። ሳር ገዛልሃለሁ ብለህ አምጥተኸኝ? እሺ ደረሰ ገዛልሃለሁ። ትንሽ ታገሰኝ። ደረሰ ጎደኛዬ። በደንብ ብላ ስትቸርስ ሽልማት አለ። እኔም እርቦኛል። ወራጅ አለ። ኧረ ጌታ ወራጅ አለ። የት ነው የምትወርደው? መጀመሪያ ክፈል።
5 ብር ሰጥቼ የለ 2 ብር መልስልኝ። የትኛው 5 ብር? እኔ እኮ ፊትህን አላየሁም። ወይኔ ጉዴ! ዛሬ ደግሞ በባዶ ሆዴ። አንተ ጀዝባ ምንድነው የሚያጃጅልህ? ግራቂጥህን ሳልቦጭቅልህ ውጣ እና የወረወርከውን አንሳ። የኔ ቤተሰቦች ሀብታም እንደሆኑ ያወቅኩት ሁል ጊዜ ቡና ሲፈላ ነው። እናንተ ቤት እንደኛ ሁሌ ይፈላል? ኮመንት ላይ አሳውቁኝ። እኔን የሚገርመኝ አብዛኞቹ የሀበበሻ ወንዶች እጃቸው ላይ ሰዓት አለ፣ ግን የማይፈራ ነው። ዛሬ መጥፎ ቀን ነው። አስቴር ወደ እኔ ግቢ እንሂድ፣ ስጦታ አለኝ። ይሄ የአስቴር ስጦታ ነው፣ ከመርካቶ የገዛሁት። አሁን በደንብ ትተኛለች። ደህና አስቴር ነቂ ቡና እያፈላሁ ነው። እናንተ ሰዎች አስቴርን የምበላ መስሏችኋል እንዴ? እወዳታለሁ። በዛሬው ችሎት የአያጅቦን ቅሬታ እቀበላለሁ። አያጅቦ ቅሬታዎትን ማቅረብ ይችላሉ። ክቡር ዳኛ፣ እኛ ጅቦች በስማችን አንድም ነገር አልተሰየመልንም። የትኞቹ እንስሳዎች በስሟቸው ተሰየመላቸው? ክቡር ዳኛ፣ ለምሳሌ እናንተን ብናይ አንበሳ ጫማጣ፣ አንበሳ ባስ የሚባሉ ተሰይሞላችኋል። ታዲያ ለአንተስ ምን እንድሰየምልህ አሰብክ? ክቡር ዳኛ፣ ያው የተለመዱትን ነዋ። ጅብ ሚኒሻጣ፣ ጅብ መንግስት፣ ጅብ ቴሌባ፣ ጅብ ውሃ ልማት። አንድ ነገር ይቀረኛል። አያ ጅቦ፣ ሌላ ምን ቀረህ ደግሞ? ጅብ ዳኛ የሚለው ጭራሽ ሰደብከኝ አንተ ሸፋፋ ቦቅቦቃ፣ የመንደር ዘዋሪ፣ ውጣ ከዚህ አካባቢ እንዳላየ። እንደሚገርመኝ ታውቃለህ? ቤተሰብ ለ2 ሰዓት ሙሉ ቁጭ አድርጎ ከመከረ በኋላ መቼም ትልቅ ሰው ነህ፣ ለአንተ የምመክር ነገር የለም የሚሏት ነገር። ቆይ ግን ሰው ሞተ ተብሎ ፖስት ሲደረግ ላይክ የምታረጉ ሰዎች እንኳን ሞተ ነው? ዘሮ አበራሽ፣ ይሄ መርዝ እኮ ነው፣ ስኳርና ዱቄት እኮ ነው። አንተ ሰውዬ ኬኩን ነው እንዴ መርዝ የምትለዋ? ታዲያ ምንም ስጋ የለውም እኮ ይሄ እኮ ለኛ መርዝ ነው። አይ እንግዲህ እንግዶቹን አትረብሽማ። ይሄ ለእናንተ ሳይሆን ለእንግዶቹ የተዘጋጀ ነው። ኬክ ከምናቀርብ ለምን ያንን ፎቶ አንሺውን አናቀርበውም? እሱም ችግራችንን ተረድቶናል መሰለኝ። ከቅድም ጀምሮ ቁልጭ እያለ ሲያየኝ ነበር። አንተ ወደ አማረመኔ እንግዶቼ ልትበላል። አርፈ ቁጭ ብለክ ጠብቅ። እድሜ ለሁሉ ጌምስ በቂ ስጋ ተዘጋጅቷል። በኋላ ላይ ይመጣል ካለመ ዊክንድ ጤና ተምረህ እየሰራህ አንዱ መጥቶ ያንቀጠቅጠኛል፣ በዛ ላይ ያዞረኛል ሲል በእናትህ ጎጫሜ በአባትህ ትግሬ ነህ እንዴ? በአማራ ባንክ ኤቲኤም ላይ የትግርኛ ቋንቋ ስትመርጡ ውድ ደንበኛ የሚለው ምልክት አድቴ ጦርነት ትፈልጋለህ ነው። እንደዚህ ድሃ መሆንህን ባውቅ ኖሮ አላገባህም ነበር። ህይወቴ አንቺ ነሽ፣ አንቺ ብቻ ነው ያለሽኝ ስልሽ ምን መስሎሽ ነበር ታዲያ? ሹፌሩን ቀስ እንዲል ንገረው፣ ሊገድለን ነው። አንተ ለመሞት መርዛማ መድኃኒት ጠጥተህ አሁን ስለ አምቡላንስ ፍጥነት ታማርራለህ። እብድ ነህ። አንዳንድ የሬዲዮ ፕሮግራም አዘጋጆች ማንም ሳይደውልላቸው ይመጡና ትዕግስት ከሐረር ያለ እናንተ ቀኑ አይጠምም ብላናለች፣ እናመሰግናለን የሚሏት ነገር። ልጄ ስምህን ሀብታሙ ብየዋለሁ። የድሃ ልጅ ነኝ ማለት ነው? በሽንት ጨርቅ እያሳደጉ ስሜን ሀብታሙ ማለት አይከብድም? እንዲህ ብሎኝማ ሁለተኛ እዛ መስሪያ ቤት አልሰራም። ምን ብሎ ነው? ተባረሃል። እማማ በመብራት ኃይል ምን ያክል ተስፋ ቆርጠዋል? አየየ ልጄ፣ መብራት ሲሄድ ራሱ የቲቪ ሶኬት መንቀል ትቻለሁ። ስለ ትራምፕ ንግግር ምን ይላሉ? ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ የገንዘብ ድጋፍ ነው የተሰራው ብሏል። ትራምፕን ተወው፣ በቃት ውስጥ ነው ያለው። Ethiopian Grand Renaissance Dam is built with American $8. What's the secret to your success? ምረቃው እንዴት ነበር? በጣም ደስ ይላል። ስለ እስራኤልና ኢራን ምን ትላለህ? ጦርነቱን ማቆም አለባቸው ጻይ፣ ያለበለዚያ በሁለቱም ላይ ውሳኔ እንወስዳለሁ። ደህና መጡ አይጥዬ፣ እባክዎ ይቀመጡ። ዶክተርዬ፣ ራስ ምታት አለብኝ። 1 2 3
What do you say on the Donald Trump speak about Grand Ethiopian Renaissance Dam and Trump said it was built with American aid fund? Leave alone Trump, he is a nightmare. መድኃኒት ትጠቀሚያለሽ እንዴ? መውለድ ስለማልፈልግ መከላከያ አውጣለሁ። ውስጥሽ እኮ ተቃጥሏ ክፍለ ጦሩን ነው እንዴ ያዋጥሹ? እስቲ ያቱ ያ በረራ ቤት አይተሃ? በዚያ ተወለድኩ፣ በዚያ ተዛመድኩ። እምነው ወይ ዘመናት ማረፍ አይቻልም። ዜና በኢትዮጵያ የዛሬ እንስሳት ዋጋ እንመልከት። ይሄን አበበ የሚባለውን ትልቅ በሬ በ300 ብር ይፈልጋሉ። በሬ አልፈልግም፣ ውሻ ነው የምፈልገው። ለውሻ ዋጋ አለው። እንስሳት እንጂ ውሻ አልሸጥም። ይልቅ በሬውን ብሉት። መሐሪ ይቺ ዶሮ ጭጫጫጫጫ እያለች ትዘፍናለች። የቲክቶክ ኮከብ ናት። አልጋ ላይ ነው የምተኛው። እርግጠኛ ነህ? የቤተሰቡ በግ ነው የምንፈልገው። ገንዘብ የለኝም፣ ነገር ግን ቡና አለኝ። በቡና ይቀበላሉ። ቡና በግን ወንድሜ ይህ ምን ነው? በግ መዋጮ ነው የምትሰጠው? ይቺ ዶሮ ፍቅር አታለች መሰለኝ። ደግመሽ በፍቅር አውሪያት። ፍቅር ስላላገኘች ነው እንቁላል የማትጥለው? ሳይንስ ነው። ፍቅር ያገኘች ዶሮ እንቁላል ትጥላለች። እኔ እርሻ በሬ እፈልጋለሁ። ለእርዳታ ነው የሚሰራ አለ። እርሻ በሬ? ይህ በሬ ራሱ እርሻ ይዘረጋል። ሰዓት በሰዓት የሚሰራ በሬ ነው። እስቲ ምርጥ ማህበረሰብ። ሴት ዶሮ አልፈልግም፣ አንድ ወንድ ዶሮ እፈልጋለሁ። ቢያንስ በእንቁላል ይማረኝ። ወንድ ዶሮ? አይ አባቴ፣ ወንድ ዶሮ እንቁላል አይሰጥም። የምትፈልገው ታማኝ ሴት ዶሮ ነው። ና ተመለስ። በሁለት ዶሮ ቀይረሃለሁ። አመሰግናለሁ። ሁለት ከበሮ ነኝና ይህ እንዳይሰማብኝ። ይሄ ፍየል እኮ ጠማማ ነው የሚራመደው። የለም ጌታዬ፣ ልዩ የሆነ አረማመድ ነው ያለው እንጂ ጠማማ አይደለም። ዳኛ እየመጣሉ እኮ። ፋስት ፉድ ይልሃል አባቴ። ቶሎ ከች በሉ፣ እዳ ያልቅባችሁ። ኑሮዬን ለማሸነፍ ተፍተፍ እያልኩ ነው። ፍጠኑ። እንደምን አደራችሁ። የዝግጅቱ አዘጋጅ እኔው ጓደኛችሁ ነኝ። ይህንን ቀን ለማየት በመብቃቴ ደስተኛ ነኝ። ከኩሬ ዩኒቨርሲቲ ነው የተመረኩት። አያ መሆን ነበረበት። ሰው እንጀራ ሲበላ እኔስ የጡረታ አይነት ነበር። እንግዲህ ዩኒቨርሲቲ እያለን ገንዘብ ሲያጥረን እንዴት እንደምንቸገር ታውቃለህ? አዎ፣ በጣም ከባድ። አሁን ይታወሳል። እኔ የማይታወቀው የመኝታ ቤት ወሰድኩ። አረ እንኳን የኔም መኝታ ከመጣ እየተኝክ ተነገረኝ። እኔ ራሴ በሌላ ክፍል ነበር እየተተዘፈነ። ቡድን ፕሮጀክት ተባለ። በኩሬ ላይ አንድ ሰው ይሰራል፣ ሁሉም አንደኛ ይወጣ። እኔ ራሴ በሁሉም ስም ፋይሉን አስገባው። ከኔ በቀር ማንም ሳይታይ አቅርቦት ነበር። ዩኒቨርሲቲ እያለን ዶርም ውስጥ ምግብ ስንደብቅ ትዝ ይልሃል? አዎ፣ በተለይ የሾርባ ቀን ሲሆን እንዴት እንደምንሸሽ። ይሄ ስጋ 150 ብር ነው አሉ። አዎ፣ ግን በጣም ጣፋጭ ነው። ሰዎች ፍቅረኛዬን ለገንዘቧ ሲል ነው የጠበሳት ይላሉ። ግን እንደዛ ነው ሆዴ። ትዳር ማለት ወርክሾፕ ነው። ባል ወርክ ያደርጋል፣ ሚስት ደግሞ ሾፕ ታደርጋለች። አረ ጨዌ